ሰላም ፋሚሊ እንዴት ናችሁ? እንግዲህ በዘር አፕሊኬሽን ላይ ያሉ ነገራቶችን ስቴፕ ባይ ስቴፕ ወደ እናንተ እያደረሰን ቆይተናል። ይህ ቪዲዮ የመጨረሻው ቪዲዮ ነው። ማለት ከዊዝድሮ አደራረግ እስከ ፒቱፒ ላይ ሽጦ ወደኛ ሀገር ወደ ባንካችን ወር ደግሞ ወደ ቴሌብራችን ማለት ነው ገንዘባችንን ዊዝድሮ የምናደርግበትን ሜተድ ዲቴል ማለት ነው እናሳያችኋለን። ስለዚህ ይህንን ቪዲዮ ማለት ነው ይጠቅማል ለምትሉት ጓደኛችሁ ሼር አድርጉለት። እንዲሁም ደግሞ አብራችሁን ሆኑ ከኛ ጋር ቤተሰብ ሆኑ። ላይክ፣ ሰብስክራይብ፣ ሼር አድርጉ ይሄንን ቪዲዮ ማለት ነው። ጠቃሚ የሆኑ ቪዲዮዎች ሪል እኛ ሰርተን አይተናቸው ለእናንተ ይጠቅማሉ የምንላቸውን ቪዲዮዎች ወደ እናንተ ማድረሳችንን እንቀጥላለን። ሶ አሁን ወደ ቪዲዮ እንገባለን ማለት ነው። ስቴፕ ባይ ስቴፕ አሳያችኋለሁ። እንግዲህ በዘር አፕሊኬሽን ላይ ነው ያለሁት። ስለዚህ ወደ ባላንሳችን ስንሄድ ባለፈ እንዳየነው ማለት ነው ሙሉ ለሙሉ ዊዝድሮ አድርጎታል። ፕሮፌሽናል ዳሽቦርዳችንን ቼክ ስናደርገው እዚህ ጋር ማለት ነው ዩኤስዲቲ የለንም ማለት ነው። ባለፈ 10 ዩኤስዲቲ ነበረን፣ ዩኤስዲቲ ዊዝድሮ አድርገነዋል ማለት ነው። ስለዚህ አሁን ወደ ጂሜላችን ሄድና የደረሰንን ማለት ነው ሜሴጅ እናነባለን ማለት ነው። ከባይናንስ ነው የተላከልን። ዊዝድሮ ያደረግኩት ፌብሩዋሪ 28 ነው። ስለዚህ የገባልኝ ማርች 22 ነው። ከ3 ቀን በኋላ ነው ማለት ነው ዊዝድሮ ኮንፈርም ያደረጉት። ስለዚህ your deposit of 10 coins 69 USDT is now available in your ባይናንስ አካውንት ይላል። ስለዚህ ወደ ባይናንስ አካውንታችን ቀጥታ ልከውልናል ማለት ነው። እኛ ዊዝድሮ ያደረግነውን 10.69 USDT ማለት ነው። ስለዚህ ባይናንስ ላይ ገብተን ያንን ገንዘብ ወይም ደግሞ ያንን ዶላር ወደ እኛ ሀገር ብር እንዴት እንደምንቀይረው እናያለን ማለት ነው። ሶ አሁን ወደ ባይናንሳችን እንሄዳለን ማለት ነው። ስለዚህ ባይናንስ ላይ እንገባለን። ባይናንስ ላይ ከገባን በኋላ አሴት ላይ እናደርገውና ከዛም በኋላ ላይ አድ ፈንድ የሚላለ ማለት ነው እዚህ ጋር። ሶ እሱን ክሊክ እናደርጋለን አድ ፈንድ የሚለውን። ከዛም በኋላ እዚህ ጋር ፒቱፒ ትሬዲንግ ይላል። እሱን ክሊክ እናደርጋለን ማለት ነው። ሶ እዚህ ጋር እየተሸጠ ያለው ወይም ደግሞ የተገዛ ያለው በ184 ብር ነው። ስለዚህ እኛ ሴል ነው የምናደርገው። ሴል የሚለውን ክሊክ አደረግና እዚህ ጋር መጠን እመርጣለሁ ማለት ነው። እኔ ያለኝን 12 ዩኤስዲቲ ነው ያለኝ። ስለዚህ ቼክ ለማድረግ ደግሞ እነሱ የላኩልኝ እናንተ እንድታውቁት ማለት ነው ዩኤስዲቲ የሚለው ገባና የተላከልኝ ሜሴጅ ማለት ነው አሳያቸዋለሁ። ዲፖዚት ሂስትሪ ላይ ገብቼ ይኸው እዚህ ጋር እንደምታዩት ማለት ነው 10.69 ዩኤስዲቲ ወደ ባይናንስ ገብቷል ማለት ነው። ስለዚህ ሪል ነው። ቀጥታ አሁን ወደ ፒቱፒ ነው የምንሄደው። ፒቱፒ ጋር እንገባና ድጋሚ ሴል ነው የምንለው እኛ ለመሸጥ ስለሆነ ማለት ነው። ሴል እንልና እዚህ ጋር ኢቲቪ መሆኑን ቼክ አድርጉት። ኢቲቪ መሆኑን ቼክ አድርጉ እዚህ ጋር እቺኛው ማለት ነው። እሱ ኢቲቪ ከሆነ እዚህ ጋር አማውንታችሁን መጻፍ ትችላላችሁ። ለምሳሌ በ180 ካልኩሌት የምናደርገው ወደ 2000 አካባቢ ብር ሊመጣ ይችላል። ስለዚህ 2000 ብር አልኩት ማለት ነው። ስለዚህ በ2000 ብር እየተሸጠ ያለ ፕራይስ ያሳየኛል። ስለዚህ እዚህ ጋር ይሄ ልጅ እየገዛ ያለው ከ100 ከጀምሮ አይ ቲንክ ከ2000 ብር ጀምሮ እስከ 26000 ብር ይገዛል ማለት ነው። የሚፈልገው ደግሞ 143 ዩኤስዲቲ ነው ማለት ነው። በ83 ብር ማለት ነው። 83 ብር ነጥብ 10 ዩኤስዲቲ። ስለዚህ እሱም አቢሲኒያ ነው። ስለዚህ ፔመንት ሜትዱን አቢሲኒያ የምንጠቀም ሰዎች ያው አቢሲኒያ እዚህ ጋር አለ። ስለዚህ ካልሆነም ደግሞ ቴሌብር በ82 አለ በ82.76። ስለዚህ እኛ አቢሲኒያ ስላለ ቀጥታ ይሄንን ኦርደር አደርጋለሁ ማለት ነው። ሴል ነው የምትሉት። ሴል አልኩት ማለት ነው። ይሄኛውን ካንስል እናደርገውና ኢቲቪ የሚለውን ካንስል እናደርገዋለን። ያለንን ዩኤስዲቲ ነው እናስገባው እዚህ ጋር ዩኤስዲቲ። እችኛዋን ማለት ነው እዚህ ጋር ባይ ዩኤስዲቲ የምትላለች አይደለ? እሷ ላይ እናደርጋታለን። ከዛም በኋላ ኦል የምትለውን እዚህ ጋር ኦል የምትላለች ያው እሱ ጋር ማለት ነው። እሷን ክሊክ እናደርጋታለን። ያለንን ሁሉ ዩኤስዲቲ ማለት ነው ሪሲቭ የምናደርገው 2228 ብር ነጥብ 32 ማለት ነው። ስለዚህ ፔመንት ሜትድ የሚላለታች ላይ ይሄኛው ማለት ነው ፔመንት ሜትድ እንመርጣለን። አቢሲኒያ ብቻ ነው። ስለዚህ አድ አደርጋለሁ ማለት ነው። ፉል ኔሚን ፋሪስ መሐመድ ነው የሚለው አካውንቱ ብቻ እዚህ ጋር አካውንቴን ፔስት አደርገዋለሁ ማለት ነው። ይህ የአቢሲኒያ አካውንቴ ነው። ስለዚህ ኮንፈርም እለዋለሁ ማለት ነው። ቬሪፋይ ያላረኩም ነበር፣ ቬሪፋይ አደርጋለሁ። ቬሪፋይ ሰክሰስፉል። ስለዚህ አካውንት ገብቷል። ስለዚህ ኦርደር እናደርጋለን ማለት ነው። ታች ላይ ዲስ ኦርደር ይላል። ይሄኛውን
ኦርደር እናደርጋለን ማለት ነው። ከዛም በኋላ እችኛዋን የመጀመሪያውን አግሪመንት እንስማማለን ማለት ነው። ኤዲት ማድረግ ስለማፈልግ አይኮሌጂንግ እንለዋለን ማለት ነው። ሶስትን ክሊክ ካደረግን በኋላ ወደ ውስጥ ያስገባናል። ስለዚህ የሴኩሪቲ ቬሪፊኬሽን እየጠየቀኝ ነው የእኛን ማለት ነው። ፌሳችንን እዚህ ጋር እናስገባለታለን ማለት ነው። ሜክ ሹር ኦነር ኦፍ ዘ አካውንት መሆናችን እንዲሁም አቮይድ ዋርዲንግ ለማድረግ ያለን ነገር ማለት ነው። እዚህ ጋር ዲቴል እንዲታወቅ ስለዚህ አካውንታችንን ወይም ደግሞ ፌሳችንን እናስገባለን ማለት ነው። እዚህ ጋር እዚህ ጋር ማለት ነው ቬሪፋይ እናደርጋለን ማለት ነው ፌሳችንን። Blink your eyes. Good. Shake your head. Good. Nod your head. ቬሪፋይ አድርገናል። ከዛም በኋላ እንግዲህ ኦርደር ነው የሚደረገው። ቻት አድርጎልኛል ማለት ነው። ሀይ እለዋለሁ እዚህ ጋር ሀይ ፋስት ብሮ ያስገባልኝ ማለት ነው። እዚህ ጋር እልክለታለሁ እኔም ባላንስ። ስለዚህ ባላንሴ ማለት ነው ሙሉ ለሙሉ ለቆልኛል። በታች ላይ ፔመንት ሪሲቭድ እለዋለሁ ማለት ነው። ተቀብያለሁ ማለት ነው። ያው በአብሲኒያ አካውንቴ 2228 ብር አስገብቶልኛል። ስለዚህ ኮንፈርም እንለታለሁ ማለት ነው። ፔመንት አይ ሃቭ ኖት ሳይሆን አይ ሃቭ ቬሪፋይድ ፔመንት የሚለውን ከታች ያለው ማለት ነው። ይሄኛውን ክሊክ እናደርጋለን። ከዛም በኋላ ኮንፈርም እንለዋለን ማለት ነው። እዚህ ጋር ፊንገር ፕሪንታችን እናስገባለን። ፖዚቲቭ ነበረ። ያው ብዙም አልቆይም፣ 2 ደቂቃ ነው የሰጠኝ። ስለዚህ እንችላለን ፊድባክ መጻፍ እንችላለን እዚህ ጋር። በዚህ መንገድ ማለት ነው ያው ስክሪንሾት ልኮልኛል ማለት ነው። ስለዚህ ደንብ ብለዋለሁ እኔ በዚህ መንገድ ማለት ነው ፒቱፒ ላይ ሽጠን ወደኛ ሀገር ገንዘብ መቀየር እንችላለን ማለት ነው። በጣም ሲምፕል ነው፣ ቀላል ነው። ስለዚህ ጨርሰናል ማለት ነው። በዚህ መንገድ ሁላችሁም የምታገኙትን ዩኤስዲቲ እየሰጣችሁ ወይም ደግሞ እዚህ ላይ ትሬድ እያደረጋችሁ መጠቀም ትችላላችሁ። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ለጓደኞቻችሁ ሼር አድርጉላቸው። ጥሩ ጥሩ ነገሮችን ወደ እናንተ እናደርሳለን። ስለዚህ ማለት ነው በዘር አፕሊኬሽን ላይ የነበረን ክፍል ወይም ደግሞ የምንለቃቸው ማለት ነው ይሄ የመጨረሻው ቪዲዮ ነው። የምትሰሩ ሰዎች በርቱ፣ ይመቻችሁ። የተሻሉ ደግሞ ኦንላይን ቢዝነሶች ወደ እናንተ እናደርሳለን ማለት ነው። ከዚህ ይህን ይመስላል። መልካም ጊዜ